ሰላም ውዶችዬ እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የማዳም ቅመሞች እህቶቼ ማለት ነው። እንደኔ 2 ዓመት ቆይታችሁ እዚህ ኮንትራታችሁን የጨረሳችሁ ወይንም ልትጨርሱ የተዘጋጃችሁ ማለት ነው። እኔ ኮንትራቴ የሚያልቀው አሁን የፊታችን ጥር 21 2026 ማለት ነው በአዲሱ ዓመት። ነገር ግን አሰሬ ረመዳንን ዋይልኝና ሂጂ እባክሽን አዲስ ሰው አምጥቼ ከምቸገር ስትለኝ እሺ መዋል እውልልሻለሁ ግን የስራ ፍቃዴ አልቋል፣ ወረቀት አይዲዬ ማለት ነው አልቋል እና እንዴት ነው የማደርገው ብዬ ስላት እሱን እንደሚሆን እናደርጋለን ምናምን ብላ አለችኝ ማለት ነው። ከዛ ወዲያው ሜሴጅ መጣልኝ እኔ ማለት ነው በስልኬ። ለምን እኔ በራሴ ስም ስለሆነ ስልኬ ያለው ስልክ ቁጥሬ ሁሉን ነገር እዚህ እንደደረስኩኝ ሁሉን ነገር አሟልተውልኝ ስለነበረ ምንም እንትን የለብኝም። የባንክ አካውንቴም ሁሉም በራሴ ነው እና ከዛ ሜሴጅ ስመጣልኝ ኧረ ይሄ ነገር እኮ ኢሹርድ ሆኗል ሪኒውድ ሆኗል እና እንዴት ነው እንደዛ ሊሆን የቻለው? ቢያንስ መቼ አወራንና መቼ ተነጋገርን? እኔ ሀገሬ ለጥምቀት ምናምን መግባት እፈልጋለሁ። ጥር 21 ስላችሁ በፈረንጆቹ ነው በእኛ በኢትዮጵያ አይደል። እና ስላት አይ በቃ እኔ አሰርቼልሻለሁ ምንም ችግር የለም የ1 ዓመት 600 ሪያል ነው የከፈልኩት ምናምን አለችኝና ብቻ ረመዳን ብለሽልኝ ትሄጃለሽ ምናምን አለች። ኦኬ እሺ በቃ ረመዳን ውዬ ግን 15 ቀን 20 ቀን ምናምን መቆየት አልፈልግም እሄዳለሁ። ቤተሰቦች አሉኝ፣ ልጆች አሉኝ፣ ልጆቼ ማግኘት አለብኝ ምናምን ብዬ አወራን ማለት ነው። እና 2 ቀን 3 ቀን 4 ቀን አድራ ትላንትና ምን ትለኛለች ማለት ነው። በቃ እኔ 600 ሪያል ነው የከፈልኩት፣ ስለዚህ ያን 600 ሪያል ማካክስበትም ቢያንስ 6 ወር እንኳን ቆይተሽ ብትሰሪልኝ ምናምን ነገር አለች ማለት ነው። እና መጀመሪያ እኔን አላማከረችኝም። እኔን አማክራ አይደለም እንደዛ ወረቀቱን ያሰራችሁ ማለት ነው። እና እኔ ግራ ግብት አለኝ አሁን ምን እንደማደርግ ማለት ነው። ሁሉን ነገር እቃዬን የምገዛዛውን ገዛዝቼ ሁሉ ነገር ሸክፌያለሁ ማለት ነው። እና 1 ወር 2 ወር ብቆይ ነው ከዛ በላይ መቆየት አልችልም። ግራ ግብት አለኝ 6 ወር። እቺ ሴትዮ ነገር ደግሞ 6 ወር ብላ ስታበቃ ደግሞ አመቱን ጨርሺ ብላ ብታስገድደኝ ምንድነው ማድረግ የምችለው? እስኪ እናንተ ያላችሁን ሀሳብ ንገሩኝ ማለት ነው። ምክንያቱም በአረብኛ ይሄን ወረቀት ብል ማለት ነው ያው ይሄን አካውንት ደግሞ የከፈተችልኝ እሷ ናት፣ ልጇ ናት፣ እኔ አይደለም። ሌላ አካውንት ነው ምስራቅ አሰፋ የሚል ሌላ አካውንት አለ። ሌላ ስልክ ተሰብሮ በሷ ብዙም አልጠቀም ቪዲዮ አንዳንዴ ከመልቀቅ ውጭ ማለት ነው። እና ብዙ ነገር እንዳልሰራ በዚህ ስልክ ተቆጥቤ ነው ያለሁት። ብዙ ነገር መስራት ስችል ማለት ነው ብዙም አልሰራም። እና ብቻ ግን አላቅም እኔ አሁን የሆነ ፍርሃት ነገር ያዘኝ ታውቃላችሁ። ፍርሃት ምን እንደሆነ አላቅም እና ግራ ግብት ብሎኛል። ምን ትላላችሁ እናንተ? እኔ አላቅም። እስኪ እናንተ የምትሉኝ ነገር